ሰላም እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። የሼቲ ቢጃማ አቆራረጥ ነው የማሳያችሁ። ኖርማል የቢጃማ አቆራረጥ ነው የማሳያችሁ። ተከታተሉኝ። ቻናሉን ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻው ድረስ ተመልከቱ። ስለዚህ ከመጀመሪያ እስከ መጨረሻ ድረስ አሳያችኋለሁ ማለት ነው። ይሄ ኖርማል ነው። ከጎንና ከጎን የሚሰፋው ኖርማል ነው። የምናወጣው አንገቱን ነው። በመጀመሪያ ምንድነው የምታደርጉት? ኖርማል ቢጃማ አለ ለሁለት በእንደዚህ ታጥፉታላችሁ። ከዛ ከታጠፈ በኋላ ይችን መልሳችሁ በዚህ ልክ ለሁለት ታጥፉታላችሁ። ይሄ ማለት በመጀመሪያ ቁመቱን ለሁለት ታጥፋችኋል። ቁመቱን ካጠፋችሁ በኋላ ደግሞ ወርዱን መልሳችሁ ለሁለት ማጠፍ ማለት ነው። ስለዚህ ከዛ በኋላ ምንድነው የምታደርጉት? የኋላ አንገትና የፊት አንገቱን ማውጣት ነው። ከላይም እኩል አድርጋችሁ ትይዙና ወጠር አድርጋችሁ ትንሽ ከዛ አንገቷን እዚህ ጋር እናወጣለን ማለት ነው። አንገቷን እናወጣው እዚህ ጋር ነው። ከዛ ጎንና ጎኑን አገጣጥማችሁ መስፋት ብቻ ነው። እንግዲህ ቢጃማ እንደምታውቁት ለብዙዎቹ ለጀማሪ የሚሆን ብዙዎቹ ምንም እውቀት ሳያስፈልጋችሁ በትንሽ ኦንላይን ትምህርት መክፈት የምትችሉት ሙያ ነው። በጣም ቀላል። አንድ ሰው ቢጃማ ቤት ለመክፈት የግድ ፋሽን ዲዛይን ስኩል መማር አይጠበቅበትም። እንደዚህ ቪዲዮ አይቶ ወይም ኦንላይን ትምህርት ወስዶ መክፈት ይችላል ማለት ነው። በመጀመሪያ ይሄንን ምንድነው የምታደርጉት? ወደ ጎን 9 ሴንቲሜትር ትለካላችሁ ወይም 8 ሴንቲሜትር አካባቢ ማለት ነው። 9 ሴንቲሜትር ወደ ጎን ትለካላችሁ። ከዛ የኋላ አንገቱን ወደ ታች 4 ሴንቲሜትር በመጀመሪያ የምትቆርጡት የኋላውን አንገት ነው። ወደ ታች 4 ሴንቲሜትር እዛ ይቺ የኋላዋ ናት። እቺ ከኋላ ያለችው ናት። ከዛ የፊት ለፊቱን እንደገና ወደታች እንዳይጠብ 11 12 ሴንቲሜትር ማለት ትችላላችሁ። ወደ ጎን 9 እንዳይጠብ ማስፋትም ትችላላችሁ፣ ማጥበብም ትችላላችሁ። ከዛ በኋላ ይችን መቁረጥ ነው። ከዛ በኋላ ይችን ወደ ኋላ ትይዙና የኋላ ፓርቷ እንዳትቆረጥ አብራ እንደዚህ ከውስጥ ያለችውን ፓርት ብቻ እንደዚህ ይዛችሁ ወደ ኋላ ትመልሷታላችሁ። ከዛ የፊት ለፊቱን ፓርት ትቆርጣላችሁ ማለት ነው። የፊት ለፊቱን ትቆርጣላችሁ ማለት ነው። በጣም ቀላል ነው። የትኛውም ሰው ሰራ የሚችለው ሙያ ነው ቢጃማ መስራት ማለት ነው። በጣም ቀላል፣ ምንም አይነት ፓተርን የማይፈልግ በቃ አሁን ቆረጥን ማለት ነው። ከዛ እንዳይጠብ ማስተካከል ነው የተወሰነ። ከዛ ይችን ጫፍጫፏን መስፋት ነው። ይችን ጫፍጫፏን ከሰፋችሁ በኋላ ከጎንና ከጎን ማያያዝ ነው ማለት ነው። ከዛ አለቀ ማለት ነው።